ትላንት በተለቀቀው የቴዲ አፍሮ አልበም ኢትዮሪካ በሚለው አልበም ውስጥ ዳስጣል የሚለውን ሙዚቃ ለዛሬ ከስነልቦናዊ አንፃር ያለውን አንድምታ እንመለከታለን። አብራችሁኝ። አልበም ውስጥ ዳስጣል የሚለው ሙዚቃ ዘፈን ብቻ አይደለም፣ ከዜማው ጀርባ ያለው ስነልቦናዊ ምስጢር በጣም የሚደንቅ ነው። በኢትዮጵያ ባህል ዳስ ለሰርግም ለሐዘንም ይጣላል። በስነልቦናዊ እይታ ይህ አምቢቫለንስ ነው የሚባለው። ማለትም ደግሞ ዘፈኑ የሰርግ ያህል ደስታን፣ የትዝታ ያህል ደግሞ ሐዘንን፣ ቁጭትን አጣምሮ ይዟል። መጠለያው ይህ መጠለያ የአካል ሳይሆን የነፍስ መጠለያ ነው። ቴዲ ዳስጣል ሲል በጭንቀት ዓለም ውስጥ አእምሯችን የሚያርፍበትን መጠለያ እየሰጠን ነው። ዳስጣል የሚለው ሙዚቃ በጥልቀት ስንመለከተው ከሙዚቃ ባለፈ ማህበራዊና ስነልቦናዊ አንድምታው በጣም የላቀ ሆኖ አግኝቼዋለሁ። ቴዲ ዳስጣል ሲል አሁን ላይ በሀገራችን የተጋረደውን ጊዜያዊ ጭንቀት፣ የልዩነትና ግራ የመጋባትን ደመና ይወክላል። አንሳው ሲል ደግሞ ይህ ጥሪ ነው። ያ የተጣለው የሐዘን ወይም ደግሞ የጊዜያዊነት ድንኳን ተነስቶ እውነተኛውና ቋሚው የሀገር መሰረት እንዲታይ የቀረበ ማስታወሻ ይመስላል። በዚህ ሙዚቃ ውስጥ የታሪክና የማንነትን ትስስር እንመለከታለን። ስለዚህ ቴዲ አፍሮ በዚህ ሙዚቃ ያለፈውንና ያሁኑን አንድ ላይ አስተሳስሮ ለማቅረብ ሞክሯል። የጥንቱን የኢትዮጵያዊነት ኩራት አሁን ከገጠመን ችግር ጋር አንድ ላይ አጣምሮ ያቀረበበት መንገድ እጅግ የሚደንቅ ነው። ስለዚህ ስነልቦናዊ ፋይዳው ምን ይመስላል ደግሞ የሚለውን ስንመለከት ሰዎች እኛ ማን ነበርን የሚለውን ጥያቄ በመጠየቅ አሁን ባለው ችግር ውስጥ ተስፋ እንዳይቆርጡ ይረዳቸዋል ማለት ነው። ሙዚቃውን ስንመለከት አጀማመሩ ላይ ትንሽ የሐዘን ጸጸት አይነት ስሜት ያለው አይነት ነው። ግን አጨራረሱም ደግሞ ስታዩት በጣም ጉልበት የሚሰጥ የድልና ደግሞ የትንሣኤን ሁኔታ ይዞ የተነሳ ሙዚቃ ነው። በስነልቦና ሰዎች ያመቁትን ስሜት በለቅሶ ወይም ደግሞ በሙዚቃ ሲያወጡት ካታርሲስ ይባላል። ስለዚህ ዳስጣል ብዙ ኢትዮጵያውያን በውስጣቸው ያመቁትን አውጥተው መናገር ያልቻሉትን ውስጥ ህመም በዜማ ስላወጣላቸው አዳማጩ ዘፈኑን ሲያዳምጥ ቀለል ማለት ስሜትና እንዲሁም ደግሞ የመጽናናት ስሜት እንዲኖረው ይረዳዋል ማለት ነው። እንደ ግለሰብ